ባህልም በሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማድረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይከብዳል። ነፂ ሙሉ በኩልህ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ ሙዳዝ መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ። እሺ እንቀጥላለን። አቶ ነብዩ ጡመ ልሳን የኢቢኤስ ቴሌቪዥን ኢትዮጵያ ዋና ስራ አስኪያጅ። የሳቅ የደስታ ምንጭ የነበረው ኮከባችንን አጥተናል። የኢቢኤስ ቴሌቪዥን ብቻ ሳይሆን ለመላው ሕዝባችን ይህ ባለብዙ ተሰጥኦ የሆነው ውድ የኢትዮጵያ ልጅን ዛሬ አጥተናል። እንግዶች፣ እዚህ የተገኛችሁ በተለይም ቤተሰቦቹ ይህንን ድንገተኛ መርዶ በሀዘን ልብ ገብቶ ደስታን ሲያካፍለን የቆየ የጥበብ ሰው ነበር። የእርሱ ህልፈት ለኢትዮጵያ ኪነ ጥበብ ትልቅ ኪሳራ ሲሆን በህዝብ ልብ ውስጥ ያለ ልዩ ቦታ ሁልጊዜም ሕያው ሆኖ ይኖራል። ላለፉት 9 ዓመታት በኢቢኤስ ቴሌቪዥን ስቱዲዮዎች ውስጥ ሳቁና ፈገግታ የማይለየውን የጣቢያችንን የአምድ ስራ የቤተሰብ ጨዋታን በራሱ የፈጠራ ጥበብ አቀራረብ አሳምሮ የከወነ ይህ ፕሮግራም በተወዳጅነት እንዲዘልቅ ትልቁን ድርሻ የተወጣ ወንድማችን ነፃነት ወርቅነህን ዛሬ እንሰናበተዋለን። ነፃነት ለኢቢኤስ አንድ ባለሙያ ብቻ ወይም ሰራተኛ ብቻ አልነበረም። እኛ የጣቢያችን መለያ ዛሬ ኢቢኤስ አንድ ብቁ ባለሙያ ብቻ ሳይሆን ያጣው አንድ ትልቅ የቤተሰብ አባል አጥቷል። ነፃነት በቤተሰብ ጨዋታ ፕሮግራሙ አማካኝነት የኢትዮጵያውያን እናቶችን አባቶችን ምርቃት ያተረፈ ልጆችን ያሳቀ በስደት ያሉ ወገኖችን ከሀገራቸው ጋር በሳቅ ያስተሳሰረ የሀገር ባልደረባ ነበረ። የእርሱ ድንገተኛ ስንብት በጣቢያችንም ሆነ በሀገራችን የጥበብ አድማስ ላይ የማይሞላ ትልቅ ክፍተት ፈጥሯል። ነፃነት 43 ዓመታት ብቻ በምድር ላይ ቢቆይም የሰራቸው ስራዎች ግን ለብዙ ዘመናት የሚሻገሩ ናቸው። ዛሬ በመላው የኢትዮጵያ ሕዝብ ከፍተኛ የመንግስት ባለስልጣናት እንዲሁም ቤተሰቦች፣ አባቶች ሁላችሁም በተገኛችሁበት እዚህ የነፃነት ደግነትና ጥበብ ከቤታችሁ አልፎ ሀገርን የነካ ስለነበረ ነው እዚህ የተገኛችሁት። እኛ እንደ ኢቢኤስ ማኔጅመንት እና ሰራተኞች ነፃነት በጣቢያችን የጀመራቸው ስራዎች እና ስሙን ሁልጊዜ በክብር እንዲታወሱ ለማድረግ አደራችንን ተቀብለናል። ለውድ ባለቤቱ ለልጆቹ ፈጣሪ መጽናናት እንዲሰጥልን እየለመንኩ ኢቢኤስ በነፃነት ህልፈት የተሰማንን መሪር ሀዘን በድጋሚ እንገልጻለን። ነፃነት፣ አንተ በፈገግታ ያሳከህን ያህል ፈጣሪ በመንግስተ ሰማያት በፈገግታ ይቀበልህ። ነፍስህን በሰላም ትረፍ። እናመሰግናለን። እንቀጥላለን። አርቲስት ቤዛዊት መስፍን። ነፃነትን ስናስብ ብዙዎቻችን እኔን ጨምሮ እጅግ ወዳጁን ካፉ የማይለየውን አስናቀ ንጉሴን ሁሌም እናስታውሳለን። አስናቀ
ነፃነት የት ጋር ነህ? በዚህ ሰዓት አብረን ነበር። እነዚህ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። እነዚህ እንዴት ነው ያልመጣ? ወይኔ እነዚህ እንዲህ በጣም ይደብራል። እነዚህ ብቻዬን ነው የተውከኝ። እነዚህ ማንን አስተዋወቀኝ? እነዚህ መጣሁ አትጥራው እነዚህን አትጥሪው አልካት ማሚን። ወይኔ አስሪን አትጥሪው አልካት። እነዚህ መጣሁ ደረስኩ ትንፋሽ ላይ አመለጥክ። እነዚህ እንዴ ላለፉት 29 ዓመታት እነዚህ የተለያየ ነው። አንድ ወር አይሆንም። እነዚህ ሁሉ ጋቢና ውስጥ ነው ያለው። አንተ አለ እነዚህ በየቢሮ የምታኮራኝ በገባንበት ቢሮ አኩረት ብለን የምታወጣኝ እነዚህ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም። እነዚህ ነዚህ በጣም ጨከኝ። ነዚህ ወንድሜ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ። ነዚህ እኔ ነበርኩ። ንጹህ ዘርን ለማን ተውክ? ማሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነጽዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ለሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታድላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው። ታውቃለህ፣ እየተለዋወጥን ነው የምናደርገው። ወንድሜ አልችልም፣ በቃ ኑርልኝ። በዛው ከመድኃኒዓለም ጋር ኑርልኝ። ወንድማችን አስናቀ እግዚአብሔር ያጽናህ። ወንድማችን እግዚአብሔር ያጽናን። በርታ እንበል፣ በርታ እንበል። እግዚአብሔር ያጽናን፣ እንበርታ።